ኩላሊቶች በቀን 24 ሰዓት በየሰከንዱ በጸጥታ ይሰራሉ። ደምን ያጸዳሉ፣ ቆሻሻን ያጣራሉ፣ የደም ግፊትን ይቆጣጠራሉ፣ ፈሳሾችን በማመጣጠንና ሰውነቱን በህይወት እንዲቆይ ያደርጋሉ። ነገር ግን ኩላሊት መዳከም ሲጀምር ጉዳቱ ከባድ እስኪሆን ድረስ ብዙ ጊዜ ሳይስተዋል ይቀራል። ዛሬ ስለ ኩላሊት ህመም ምንነት፣ መንስኤዎቹ፣ የማስጠንቀቂያ ምልክቶችና ጊዜው ከማለፉ በፊት ኩላሊቶቻችሁን እንዴት መጠበቅ እንደምትችሉ እናያለን። የኩላሊት ህመም በዓለም ላይ ካሉት አደገኛ የጤና ሁኔታዎች አንዱ ነው። የኩላሊት ህመም የሚከሰተው ኩላሊቶች ቆሻሻንና ከመጠን በላይ ፈሳሾችን ከደም ውስጥ የማጣራት ችሎታቸውን ሲያጡ ነው። በዚህም ሳቢያ ቀስ እያለ ልብን፣ አንጎልን፣ ሳምባንና መላ ሰውነትን ይጎዳል። የኩላሊት መዳከም አጣዳፊና በድንገት የሚከሰት ወይም ስር የሰደደና ለብዙ ዓመታት እያደገ ሊቆይ ይችላል። የኩላሊት ህመምን እንዲከሰት የሚያደርጉ የተለያዩ መንስኤዎች ሲኖሩ ከነዚህም ውስጥ በዋናነት የስኳር በሽታ አንዱ ነው። በደም ውስጥ የሚገኝ ከፍተኛ የስኳር መጠን በጊዜ ሂደት በኩላሊት ውስጥ የሚገኙትን ጥቃቅን የደም ስሮችን ይጎዳል። ከፍተኛ የስኳር መጠን ትንሽ ማጣሪያዎቻቸውን ለዓመታት ከዘጋው ቀስ በቀስ የኩላሊት የማጣራት አቅሙ ይቀንሳል። በመጨረሻም ማጣራት ወደማይችሉበት ደረጃ ያደርሳቸውና ስር ወደ ሰደደ የኩላሊት በሽታ ይዳረጋል። ሌላኛው የኩላሊት ህመም መንስኤ ከፍተኛ ደም ግፊት ሲሆን በደም ስሮች ግድግዳዎች ላይ ተጨማሪ ኃይል እንዲፈጠር ምክንያት ይሆናል። በዚህም የኩላሊት የደም ስሮችን ያዳክማል፣ የኩላሊት ቲሹን ይጎዳል። በጊዜ ሂደትም ይህ ውጥረት ዘላቂ የኩላሊት ጉዳትን ያስከትላል። ሌላኛው መንስኤ የሽንት ቧንቧ መዘጋት ሲሆን የሽንት ቧንቧ መዘጋት የሽንት መፍሰስን የሚቀንስ ወይም የሚያቆመው ሲሆን እነዚህም በኩላሊት ጠጠር አማካኝነት ሊመጣ ስለሚችል በአንዱ ወይም በሁለቱ ኩላሊት ላይ ሊከሰት ይችላል። ከኩላሊት ህመም መንስኤዎች መካከል የህመም ማስታገሻ መድኃኒቶች የሚገኙበት ሲሆን ከነዚህም ውስጥ እንደ አድቪል፣ አስፕሪን የመሳሰሉትን ለራስ ምታት እየተባለ በተደጋጋሚና ከመጠን በላይ መጠቀም ለኩላሊት በሽታ የሚያጋለጥ ሲሆን ሌሎችም እንደ ከባድ ኢንፌክሽኖች፣ ለረዥም ጊዜ ውሃ አለመጠጣት የመሳሰሉት ለኩላሊት በሽታ የሚዳርጉን መንስኤዎች ናቸው። በአንድ ጀንበር የኩላሊት በሽታ ስለማይከሰት ብዙ ሰዎች የኩላሊት በሽታ ምልክቶችን ይዘነጋሉ። ከጊዜ በኋላ ለከፍተኛ አደጋ ሲጋለጡ ይስተዋላል። ይህንን ለመቅረፍ ብዙ ጊዜ እንደ ማስጠንቀቂያ ምልክቶች ናቸው ተብለው ከሚጠቀሱት ውስጥ በእግር ቁርጭምጭሚት ወይም ፊት ላይ እብጠት መከሰት፣ የሽንት ለውጦች፣ በጣም ብዙ፣ በጣም ትንሽ ወይም አረፋ የበዛበት ሽንት፣ እንዲሁም ቀለሙ ጥቁር ወይም ደም የቀላቀለበት ሽንት ከሆነ፣ የማያቋርጥ ድካም ካለ፣ ለመተንፈስ መቸገር፣ የምግብ ፍላጎት ማጣት ወይም ማቅለሽለሽ፣ የጡንቻ ቁርጥማት፣ የመተኛት ችግር። እነዚህ ምልክቶች ችላ ማለት ለህይወት አስጊ የሆኑ ችግሮችን ሊያስከትል ስለሚችል ቀደም ብሎ ልብ ማለት ያስፈልጋል። የኩላሊት በሽታ ስር ከመስደዱ በፊት የተለያዩ የመከላከያ መንገዶች ሲኖሩ ከነሱም ውስጥ በቂና ንጹህ ውሃ መጠጣት አንዱ ሲሆን ሌላኛው የደም ስኳርና የደም ግፊትን መቆጣጠር ሲሆን በተጨማሪም አላስፈላጊ የህመም ማስታገሻዎችን ማስወገድ፣ በትንሽ ጨው የተዘጋጁ ምግቦችን መመገብ፣ አዘውትሮ የአካል ብቃት እንቅስቃሴ ማድረግ እንዲሁም መደበኛ የጤና ምርመራ ማድረግ ይገኙበታል። የኩላሊት ህመም ጉዳቱ ምን ያህል ከባድ እንደሆነ ለመወሰን የደም ምርመራዎችን፣ የሽንት ምርመራዎችን እና የምስል ቅኝቶችን በመጠቀም ምርመራ የሚካሄድ ሲሆን ምልክቶች ከታዩ እነሱን ለመቀነስ መድኃኒቶች የሚታዘዙ ሲሆን ደምን በሰው ሰራሽ መንገድ የሚያጸዳው ዲያሊሲስ ተብሎ የሚጠራው ህክምና ቀጥሎ የሚመጣ ሲሆን በከባድ ጉዳዮች ላይ ደግሞ የኩላሊት ንቅለ ተከላ ሊደረግ ይችላል። እንግዲህ ተመልካቾቻችን በኩላሊት ህመም ከረፈደ እንዳንታመም ስለ ጉዳዩ መገንዘብ ህይወትን ሊያድን ይችላል። ያስታውሱ፣ መከላከል ሁልጊዜ ከህክምና የተሻለ ነው። ይህ ቪዲዮ ከረዳዎት ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድተባበሩን እየጠየቅን በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ